ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች የወበገጻችን ቤተሰቦች እንዴት ናችሁ? ሁሉ ሰላም ያለው። ዛሬ እንግዲህ ያው በድብብቆች ነው የምንሰራው ትላላችሁ። ዋናው ነገር ዛሬ ትንሽ ደከም ብሎኛል። እጄ እግሬ ምናምን እያያችሁት ነው መቼም ትንሽ ደከም ብሎኛልና ብዙ ስራ ነበረብኝ፣ ብዙ መሄድበት ጉዳይም ነበረብኝ። እጄና እግሬ ዛሬ ምንም በቃ አልሆነለትም። ለማንኛውም ባለፈው ለታ ደግሞ ይሄንን ሻወር ጄል ሰርተን ነበረ። ስለዚህ ሻወር ጄሉን ዛሬ ልጠቀምበት አስቤያለሁ። እንደውም እኔ በጣም ወፍሮብኝ ትንሽ የሮዝ ወተር እና ትንሽ ውሃ ጨምሬበታለሁ እና ዛሬ በዚህ እግሬና እጄን መሰራት ፈልጌያለሁ። እንግዲህ ያለውን ውጤት እንዴት ነው የሚለውን አብረን እናየዋለን። ባለፈው አብራችሁኝ ያልሰራችሁ ደግሞ ከዚህ በፊት የነበረውን ሁለተኛው ምናምን ቪዲዮ ወይም ደግሞ ከታች አስቀምጥላችኋለሁ ሊንኩን እና ዛሬ በዚህ እስኪ በሰራነው ኦሪጂናል ሳሙና በሱ ታጥበን እጅና እግራችንን ጽድት ለማድረግ ነው ያሰብኩት። እንግዲህ በደንብ አርጋችሁ እጅና እግራችሁን እንደዚህ አርጋችሁ በወፍራሙን እያወጣችሁ እንደዚህ ሁሉም ነገር ነው ያለው። ይሄንን እንደዚህ አርጋችሁ እኔ እስከ ላይ ድረስ ነው ማረገው። እንግዲህ እናንተም እስከ ላይ ድረስ አርጋችሁ ትንሽ ትጠብቁትና ከዛ እኔ እዚህ ጋር ማከኪያና ይሄ ደግሞ ሞሮኮ ስገባ ከዚህ በፊት ያመጣሁት መታሻ ነው። እሱን አድርጌ ሽት አድርጌው ያለውን ሪዛልቱን አሳያቸዋለሁ። እና ይሄ እንዳለ ሙሉ ለሙሉ ኦሪጂናል ነገር ነው። ዘይት ግሪሲሊ ምናምን አለው፣ እርድ አለው፣ ቡና፣ ስኳር ሁሉም ነገር እና የሻወር ጄልም አለው። ስለዚህ እነሱ ነገሮች ናቸው እንግዲህ የምንጠቀመው። እናንተም እንግዲህ በባለፈው የሰራችሁ ካላችሁ እናንተም ለእግራችሁ ለእጃችሁ እንደዚህ አድርጋችሁ ፏ አድርጉ። በደንብ አድርጌው ትንሽ ደረቅ ይላል። አንድ 10 ደቂቃ 15 ደቂቃ ምጥጥ ሲያደርገው ከዛ በሞሮኮ መታሻ እያሸን ማውረድ ማለት ነው። እና እኔ እስከ ላይ እስከ እግሬ ከጉልበቴ በላይ እጅም እንደዛው ነው። ይሄው እንደምታዩት ማረገው ምጥጥ ሲል ትንሽ ያለውን እንትኑን ሲወስድ ሰውነቴ ያለውን ነገር ትንሽ ከወሰደ በኋላ ነው አሽቼ ማወርደው ማለት ነው እንጂ አሁን እርጥብ እንዳለ ወዲያው ባታነሱት ጥሩ ነው። ትንሽ አንድ 5 ደቂቃ 10 ደቂቃ ያዛርጉለትና የግብአቱን ጠቃሚ ነገር ሰውነታችሁ ውስድ ካረገው በኋላ ከዛ በኋላ እናንተ በዚህ በሞሮኮ መታሻ ጥብ ብላችሁ ማውረድ ትችላላችሁ ማለት ነው። እና ያለውን አሳያችኋለሁ። መጀመሪያ እግሬና እጄን አሳይቻችኋለሁ ምን እንደመሰለ ከድካምም ከስራም አንፃር። አሁን ደግሞ እንዴት እንደሚሆን አሳያችኋለሁ። እንግዲህ መጨረሻውን አሳያችኋለሁ። ትንሽ ምጥጥ ይበልና ተመልሼ መጥቼ ደግሞ በመታሻው እያሻው አሳያችኋለሁ። ያው እንግዲህ ትንሽ አቆይቼበታለሁ። ያው እንዲህ ጥንክር ራሱ ብሏል በደንብ ማለት ነው። ያው ቆይቶበታል እና አሁን እንደዚህ ማስለቀቁ እሺ ስለማይል ምንድነው እንደዚህ ትንሽ ውሃ አርጋችሁ ያው እጄንም ሙሉ ነው እንደዚህ የተቀባሁት። እንግዲህ እስከ እጄ ጉልበት ይሄንን እንደዚህ ትንሽ ውሃ እያረጋችሁ እንደዚህ እያረጋችሁ ማፍተልተል በእንትኑ ማለት ነው። በመታሻው እንደዚህ እያረጋችሁ ይሄንን ማፍተልተል ሰውነታችሁን በደንብ ያለውን ቆሻሻ ይዞት ይወጣል ማለት ነው። እና እንዲህ አርጋችሁ ይሄን ፍትልትል አርጋችሁ ማውጣት በቃ ማቆየት አለባችሁ። ዝም ብላችሁ ወዲያው አይደለም እዛው ደርቅ እንዲል ትንሽ መተው አለባችሁ። ሰዓት መስጠት አለባችሁ። ቡና ምናምን ስላለው ሰውነታችሁ ላይ ያለውን ቆዳ ስኳር ምናምን ስላለው የሞተውን ቆዳ ባንዴ ነው ምስት የሚያደርግላችሁ እና እርድም ስላለው ምን እንደዚህ እያረጋችሁ ይሄንን እኔ እስከ ላይ ድረስ ነው የተቀባሁትና ያው እንግዲህ ሙሉ ሰውነት አይታይም ቪዲዮ ላይ። ስለዚህ ይሄን እንደዚህ እያረጋችሁ
አስለቅቁት መጀመሪያና ከዛ መታችሁ እንትን ብዬ ያለውን በደንብ ተጣርቼ ፍትግ አድርጌ ጨርስ ደግሞ አሳያችኋለሁ ማለት ነው ልዩነቱን ከቀድሙ ጋር። ይሄው እንግዲህ ታጥበን ምን ብለን ጨርሰናል። ይሄው አሁን ቅድም የነበረውንና አሁን ያለውን እዩት። እዩት ለስላሴው ራሱ እንዴት እንደሆነ በዛ ላይ እዩት። ድምፅ ራሱ ያወጣል። እውነት በቃ ጽድት ከማለቱ ማለት ነው። ይሄ እጂ እዩት እንዴት የሚያምር ቆዳ ነው በቃ የሆነው ማለት ነው። በጣም በቃ ጽድት ነው የሚያደርግላችሁ። ይሄው እጃችሁን እግራችሁን እንደዚህ አድርጋችሁ በቀላል ነገር ቤት ውስጥ ይሄ እንደዚህ አድርጋችሁ ጽድት ማለት ትችላላችሁ። እዩት ራሱ ቆዳው ማለት ነው እንዴት የሚያምር እንደሆነ። እግራችሁም እጃችሁም ቤት ውስጥ እንደዚህ አድርጋችሁ ፏ ማለት ትችላላችሁ። እንግዲህ እኔ ከላይ ጀምሬ ነው እንትን ያልኩት የተቀባሁት። እናንተ ከምትፈልጉት ቦታ አድርጋችሁ እንደዚህ አንደኛ ነገር ቆዳውን የሞተውን ሴል ያነሳላችኋል፣ የተጎዳውን ቆዳ ያስተካክላል። ስለዚህ ምንም ራሳችሁን ሳታመነቱ ይሄንን ሻምፖ ቤት ስሩና መጠቀም ትችላላችሁ። እንግዲህ የዛሬ ቪዲዮ ይሄን ነበር የሚመስለው። ቪዲዮውን ከወደዳችሁት ላይክ እንዲሁም ሼር እንዲሁም ደግሞ ያው እኛን ለማበረታታት ቻናሉን ሰብስክራይብ እያደረጋችሁ አበረታቱኝ። ስለዛሬው ስላያችሁኝ በጣም አመሰግናለሁ። ባይ